ስቶሪ ታይም ለምን ራውኔ ሞዴሊንግ አካዳሚን ጀመርከው? አይ ቲንክ በጣም ትላንት አንድ ሰው በጣም ከልቡ ጠይቆኝ ነው እና ስቶሪ ታይም እስቲ በተወሰነ መልኩ ልንገራችሁ። ፉል ቪዲዮ ማየት የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። ራውኔ ሞዴሊንግ አካዳሚን ስጀምር አጀማመር የነበረው በተወሰነ መልኩ ስልጠና የሚፈልጉ ሰዎች ስለነበሩ እነሱን ለማሰልጠን ነበረ። በአካዳሚ ደረጃ ይሆናል ብዬ አላሰብኩም ነበር። ስለዚህ ራሴን ብቁ አድርጌ ከተዘጋጀው በኋላ ኢንተርናሽናሊም ሰርቲፋይድ ከሆንኩ በኋላ ያለኝን ስኪል ለማካፈል በኦንላይን ጀመርኩኝ ማለት ነው። ስለዚህ ቲክቶክ ላይ ማስታወቂያ መስራት ጀመርኩኝ በዲኤም እንዲሁም ደግሞ በተለያየ በአካልም ሲያገኙ ሰዎች ጥሩ ጥሩ ነገር መንገድ ጀመሩኝ። ከዛ ደግሞ ሞር ደግሞ እንዳሰለጠናቸው ጠይቁኝ ነበረ። ስለዚህ ራውኔ ሞዴሊንግ አካዳሚ የተመሰረተው ከ2 ዓመት በፊት በኦንላይን ስልጠና ነበር የተጀመረው ማለት ነው። ስለዚህ ራንዌይን ለምን ጀመርኩት? አንደኛ ድሮ እኔ እነዚህ አሁን ማስተምራቸውን ነገሮች የሚያስተምር አካል አልነበረም። ሞዴሊንግ ይኖራል፣ ግን ሶፍት ስኪሎች እና የተለያዩ ላይፍ ስኪሎችን የሚያስተምር ብዙም ሰው አልነበረም። ስለዚህ የሆነ ቀን አስተምራለሁ ብዬ አስብ ነበረ። ስለዚህ ራሴን ብቁ አድርጌ ማዘጋጀት ስለነበረብኝ የተለያዩ ስልጠናዎች በመውሰድ እንዲሁም ደግሞ እነዛ የተማርኳቸውን ነገሮች ዴይሊ በመተግበር እነዛን ተግባሮች ደግሞ ወደ ማንነት ተቀይረው አሁን የተለያዩ ሰዎችን እያሰለጠንኩ እገኛለሁ ማለት ነው። ስለዚህ ቤስት ቲንግ አባውት ትሬኒንግ ምን መሰላችሁ? ኖት ጀስት ይሄ ሶሻል ሚዲያ ላይ ፖስት አድርጎ ወይም ደግሞ የተወሰነ ወራዊ ክፍያ ከፍለው ብቻ ሲሄዱ ማየት ብቻ ሳይሆን ራሳቸው ላይ የሆነ ሪል የሆነ ጄንዊን የሆነ ለውጥ ሲያዩ በጣም ደስ ይላል። አንድ ሰው በጣም በራሱ መተማመኑን አቶ በሰው ፊት ሼም ይዞት እኔ ጋር መጥቶ አጭር ኮርስ ወስዶ በጣም በራሱ ተማምኖ በሰዎች ፊት መናገር ያለበትን ነገር ሲናገር ማየት ለእኔ ከምንም በላይ ደስታ ነው ማለት ነው። ስለዚህ ብዙ ያልነገርኳችሁ ስቶሪ አለ። ማወቅ ከፈለጋችሁ ፉል ቪዲዮ ይሰራልን ብላችሁ ኮመንት ሴክሽን ላይ አስቀምጡልኝ።